ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ ወደ እናንተ የምናደርሰው ፕሮግራም የ2025 የህዋዊ ሲድስ ፎር ዘ ፊውቸር ዓለም አቀፍ አምባሳደር ሆና የተመረጠችው የሰላሌ ዩኒቨርሲቲ አራተኛ ዓመት የኮምፒውተር ሳይንስ ተማሪ ሆነችው አሲያ ከሊፋ ሲሆን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ እንጋብዛለን። የ2025 የህዋዊ ሲድስ ፎር ዘ ፊውቸር ዓለም አቀፍ አምባሳደር ሆና የተመረጠችው የሰላሌ ዩኒቨርሲቲ አራተኛ ዓመት የኮምፒውተር ሳይንስ ተማሪ አሲያ ከሊፋ በመዲናችን አዲስ አበባ በልዩ ስሙ ጎሮ ተብሎ በሚጠራ አካባቢ ተወለደች። ተማሪ አሲያም የመጀመሪያ ደረጃ ትምህርቷን እዛው ጎሮ አካባቢ በሚገኙት በተስፋና በጎሮ ፕራይመሪ ስኩል በጥሩ ሁኔታ ያጠናቀቀች ሲሆን የሁለተኛ ደረጃ ትምህርቷን ደግሞ ገርጂ አካባቢ በሚገኘው ለሚ ትምህርት ቤት አጠናቃለች። አሲያ ከሊፋ እባላለሁ። የተወለድኩት አዲስ አበባ ጎሮ አካባቢ ነው። የተማርኩት መጀመሪያ ኬጂ ጀምሮ እስከ 3ኛ ክፍል ያለውን ተስፋ ትምህርት ቤት እዛው ጎሮ አካባቢ ከ3 እስከ 8 ያለውን ጎሮ ፕራይመሪ ስኩል ዘን ከ9 እስከ 12 ያለውን ደግሞ አንድ ላይ ገርጂ የሚገኝ ለም የሚባል ትምህርት ቤት ነው የተማርኩት። ከመጀመሪያ ደረጃ ጀምሮ በነበሯት የትምህርት ቤት ቆይታዋ ታታሪና ተሳታፊ ነበረች። እንዲሁም ጥሩ ውጤት ታስመዘግብ እንደነበረ አሲያ ትናገራለች። እሺ ኤሌመንተሪ ጀምሮ ያው ትምህርት ቤት አሪፍ ተማሪ ነኝ። ከበፊትም ጀምሮ ያው ቶፕ 10 ቶፕ 5 ቶፕ 3 ውስጥ እኖር ነበረ። ከበፊት ጀምሮ አሪፍ ተሳትፎ ነበረኝ። ቤት ውስጥም ያው ለቤተሰቦቼ በጸባይም በምናምን አሪፍ ልጅ ነኝ ብዬ አስባለሁኝ። ከልጅነት ጀምሮ ያው ቤት ለትምህርት ከፍተኛ ትኩረት ይሰጡ ነበረ። በብዛት ትምህርታችን ላይ ነው ትኩረት እንድናደርግ የሚያደርጉት። ያው ቤት ውስጥ ማገዝ ያለብኝን ነገር አግዛለሁ። በብዛት ግን ቤት እናቴን ብትሆን በብዛት ትምህርት ላይ ትኩረት እንዳደርግ፣ ጥናት ላይ ትኩረት እንዳደርግ ስለምትፈልግ ስለነበረ ብዙ ቢዚ የሚያደርገኝ ነገር አልነበረም። በብዛት ትምህርቴ ላይ ነበረ ትኩረት የማደርገው። አጠናለሁኝ። ትምህርት ቤት በትክክል ትምህርት ተከታተላለሁኝ። ቤት በመመጣበት ሰዓት ላይ አጠናለሁኝ። የተረፈውን ሰዓት ፈተናም ሲመጣ በማድረግ ኤሌመንተሪ ላይ አሪፍ ፐርፎርማንስ ነበር። ተማሪ አሲያም በ2014 የትምህርት ዘመን 12ኛ ክፍል ሀገር አቀፍ ማጠናቀቂያ ፈተና ወስዳ በጥሩ ውጤት ትምህርቷን አጠናቃ በትምህርት ሚኒስቴር የተማሪዎች ዩኒቨርሲቲ ምደባ መሰረት በሰላሌ ዩኒቨርሲቲ ተመድባለች። ወደ ሰላሌ ዩኒቨርሲቲ ከገባች በኋላም ትምህርቷን በጥሩ ሁኔታ በመከታተል የመጀመሪያ ምርጫዋ በማድረግ የኮምፒውተር ሳይንስ ትምህርት ክፍልን ተቀላቀለች። አሲያ እንደምትለው ከሆነ ይህን የትምህርት ክፍል ለመቀላቀል ያነሳሳት ከታች ጀምሮ ከቴክኖሎጂ ጋር የተያያዘ ትምህርት የማጥናት ፍላጎቷን እውን ለማድረግ ነው። በልጅነቴ ያው ማትስ እንደዚህ የሚሰሩ ትምህርቶች ደስ ይሉኝ ነበርና ኢንጂነሪንግ ከሱ ጋር ይያዛል ሲባል ኢንጂነሪንግ ል ነበረ። የሆነ ሰዓት ላይ ኢንጂነሪንግ ብዙ አይነት እንትኖች አሉት እና ሶፍትዌር ኢንጂነሪንግም ል ነበር። አይቲም ጋር ኮምፒውተር ጋር አሪፍ ሪሌሽን ስለነበረኝ ከዛ ከፍ እያልኩኝ ስመጣ ያው ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ሁለቱን አነጻጸርኩኝና በመጨረሻ ኮምፒውተር ሳይንስ ወስኜ ገባሁኝ ማለት ነው። ማለት ማትስ ትምህርትን በጣም ወድ ነበርና ማትስ አስተማሪዎችን ከበፊት ጀምሮ ያሉት በማለት እነሱንም ያየሁኝ አሪፍም ደግሞ ያስተምሩ ስለነበረ ከበፊት ጀምሮ ማትስ አስተማሪዎችን እነሱን አይቼ ይመስለኛል። ይህች አስደናቂ ወጣት የመጣችበትን ዓላማ ሳትዘነጋ ህልሟን ለማሳካት እየተማረች ባለችበት ሰዓት እንደ ድል ዓለም አቀፉ የህዋዊ ኩባንያ በሰላሌ ዩኒቨርሲቲ በኩል ብቅ አለ። ይህም እድል በኩባንያው በኩል የተለያዩ ከቴክኖሎጂ ጋር ግንኙነት ያለው ትምህርት ለሚሰጡ ዩኒቨርሲቲዎች የኦንላይን ኮርስ ስለሚሰጥ ምዝገባ ተደረገ። ይህን እድል ካገኙ የሀገራችን ዩኒቨርሲቲዎች መካከልም የሰላሌ ዩኒቨርሲቲ አንዱ ሲሆን ተማሪ አሲያም በዩኒቨርሲቲው በኩል በመጣላት እድል መሰረት ምዝገባውን ካከናወነች በኋላ ትምህርቷን እየተከታተለች ቆየች። በ2024 ሞሮኮ ውስጥ ለ10 ቀን በተሰጠው ስልጠና ተሳታፊ ለመሆን የሚያስችል እድል ካገኙ ዩኒቨርሲቲዎች ውስጥ አንድ ተማሪ እንደሚያስፈልግ ስለተገለጸ የሰላሌ ዩኒቨርሲቲ
ከኮምፒውተር ሳይንስ ተማሪዎች ውስጥ 5 ተማሪ አወዳደረ። ከተወዳደሩት 5 ተማሪዎች መካከል አሲያ በአንደኝነት በማለፍ ሞሮኮ ውስጥ ለሚደረገው ስልጠና ሰላሌ ዩኒቨርሲቲን ወክላ በመሄድ ስልጠናውን ተሳተፈች። ከዚህ ስልጠና በተጨማሪም ቴክ ፎር ጉድ የተባለው ውድድር ስለነበረ የተለያዩ ፕሮጀክቶችን በመስራት በተለይም ለሀገራችን ብሎም ለዓለም በቴክኖሎጂ የታገዘ ችግር ፈቺ የሚሆኑ ፕሮጀክቶችን በመስራትና ከሀገራችን ዩኒቨርሲቲዎች ተወጣጥተው አብረዋት ከሄዱ ተማሪዎች ጋር በጋራ በመሆን ኢትዮጵያን ወክሎ በመወዳደር እናቶች እርግዝና በሚፈጠር ሰዓት አርቲፊሻል ኢንተለጀንስ ዲቫይሶችን በመጠቀም ወደ ሆስፒታል መሄድ ሳይጠበቅባቸው ራሳቸው ክትትል እንዲያደርጉ ለማድረግ የሚያስችል ፕሮጀክት በመስራት ነበር ተሳትፎ ያደረጉት። በዚህ ተሳትፎ ላይም ተማሪ አሲያ የቡድኑ መሪ እንዲሁም የሰሩትን ፕሮጀክት አቅራቢ ስለነበረች ከፍተኛ የሆነ ተሳትፎ ነበራት። የአሲያ ተሳትፎ በዚህ ብቻ ሳይገደብ በ2024 ተሳትፎ ለነበሩ ተማሪዎች በሙሉ ሲድስ ፎር ዘ ፊውቸር ዓለም አቀፍ አምባሳደር እንደሚፈልግ ባወጣው ማስታወቂያ መሰረት ተማሪ አሲያ ከሊፋም ምዝገባውን በማከናወን ለአምባሳደርነት የሚያስፈልጉትን መስፈርቶች በሙሉ በማሟላት ከተመረጡት 12 አምባሳደሮች መካከል የሰላሌ ዩኒቨርሲቲ 4ኛ ዓመት የኮምፒውተር ሳይንስ ተማሪ አሲያ ከሊፋ አንዷና ብቸኛዋ ኢትዮጵያዊ ወጣት በመሆን ዓለም አቀፍ አምባሳደር ሆና ተመርጣለች። ተማሪ አሲያም የዓለም አቀፍ አምባሳደር ሆና ለመመረጧ ሰላሌ ዩኒቨርሲቲ መምህራኖቿ በኢትዮጵያ በህዋዊ ኩባንያ የሚሰራ ባለሙያ ታምሬ ዳውድ በአጠቃላይ ኢትዮጵያ ህዝብ እንዲሁም በህዋዊ ሲድስ ፎር ዘ ፊውቸር 2024 ፕሮግራም የነበራ ስኬታማ ተሳትፎ ዓለም አቀፍ አምባሳደር ሆና እንድትመረጥ ከፍተኛ አስተዋጽኦ እንደነበራቸው አሲያ ትገልጻለች። በዋነኝነት ዓለም አቀፍ አምባሳደር ሆኖ ለመመረጥ ከመጀመሪያ ጀምሮ እድሉን ያመቻቸው የነበረው ሰላሌ ዩኒቨርሲቲ ነው። ሰላሌ ዩኒቨርሲቲ በሱ በኩል ነው ይሄ እድል የመጣው። ሲቀጥል ደግሞ አስተማሪዎቼ በዋነኝነት ሚስተር ዮሐንስ እና ሚስተር ታደሰ ይሄንን በመምረጡ ሂደት ላይ፣ ሲቀጥል ደግሞ ህዋዊ ጋርም በመምረጡ ሂደት ላይ ሚስተር ታምሬ ዳውድ ትልቁን አስተዋጽኦ አድርጓል ብዬ አስባለሁ። እንዲሁም ሲቀጥል ደግሞ ሁሌም ከጎኔ የነበሩ ወላጆቼ እንዲሁም ጓደኞቼ አስተዋጽኦ አላቸው ብዬ አስባለሁ። ተማሪዋም ይሳካል ብዬ አልነበረም የጀመርኩት፣ ነገር ግን ሁሉንም ውጣ ውረዶች ተስፋ ሳልቆርጥ በማለፍ ዓለም አቀፍ አምባሳደር በመሆኔ ብቸኛ ኢትዮጵያዊ ሆኜ በመመረጤ ደስተኛ ነኝ በማለት ደስታዋን ትገልጻለች። ዓለም አቀፍ አምባሳደር ሆኜ በመመረጤ በጣም ደስ ብሎኛል። ያው የጠበቅኩት ነገር አልነበረም። ያው ጀስት ለመሞከር ብዬ ነበር መጀመሪያ ላይ የሞከርኩት። ሂደቶቹን ያው ሙሉን ፕሮሰስ ላላልፍ እችላለሁ። የተወሰነ ፕሮሰስ ሲጂ ራሱ ብቆም ትልቅ ነገር ነው ብዬ አስቤ ነበር የጀመርኩትና መጨረሻ ላይ ተመርጬ ሳገኘው በጣም ደስ ብሎኛል። ባለ ትልቅ ህልሟ አሲያ ወደፊትም ሀገርንና ህዝብን የሚጠቅሙ በቴክኖሎጂ የታገዙ ስራዎችን በመስራት በዚሁ ቀጥላ ሀገሯንና ህዝቧን የመጥቀም ዓላማ እንዳላት ተማሪዋ ትናገራለች። አሲያ እንደምትለው ከሆነ እኛ ኢትዮጵያውያን ተማሪዎች ትምህርታችንን በአግባቡ እየተማርን በየትምህርት ቤታችን እንደዚህ ያለ ድል ሲመጣ ሳንፈራና ሳንሸማቀቅ በአሸንፋለሁ ስሜት መሳተፍ ለስኬት ያበቃናል በማለት መልእክቷን ታስተላልፋለች። ያው ዩኒቨርሲቲም ላይ ሆነ ያው ከፍ ያልን ስንመጣ ከተለያዩ ነገሮች አንፃር በተለይ ደግሞ እንደዚህ ቴክ ዲፓርትመንቶች ላይ የወንዶች ነው ተብሎ ይታሰባል በብዛትና ግን ሴቶችን በዚህ አይነት መልኩ ፐርፎርም ማድረግ እንደሚችሉ፣ መወዳደር እንደሚችሉ፣ ማሳካት እንደሚችሉ ትምህርታቸው ላይ ፎከስ ካደረጉ ማለት ነው እና በዚህ አጋጣሚ ማለት እንፈልገው ትምህርታችን ላይ ፎከስ አድርገን እዚህም ላይ ሆነ ሌሎች ማንኛውም ነገሮች ላይ ስኬታማ መሆን እንችላለን። ተማሪ አሲያ በሰላሌ ዩኒቨርሲቲ በኩል ይህን እድል በማግኘቷ ዩኒቨርሲቲውን አመስግና በዩኒቨርሲቲው በኩል የሚመጡ እንደዚህ አይነት እድሎች የሚበረታቱና ወደፊትም ከዚህ የበለጠ በሰፊው ተማሪዎችን ሊጠቅሙ ከሚችሉ ኩባንያዎች ጋር ቢሰራ ጥሩ እንደሆነ ትናገራለች። ሰላሌ ዩኒቨርሲቲ እንደተባለ ከመጀመሪያው ከማኔጅመንቱ ጀምሮ እስከ ታች ሁሉንም ስታፎች በጣም አመሰግናለሁ።
መጀመሪያ ድሉ ማመቻቸት ጀምሮ ሲቀጥል ቮት ማድረግም ላይ በጣም ተባብረውኛል። በጣም አመሰግናለሁ። ሲቀጥል ያው እንደዚህ አይነት ነገሮች ላይ ማለት ማስተላለፍ ፈልገው መልእክት እንደዚህ አይነት ከሌሎች ካምፓኒዎችም ጋር እንደዚህ አይነት ሪሌሽን መኖሩ አሪፍ ነው። ለተማሪዎች እንደዚህ አይነት እድል መኖሩ አሁንም ቢቀጥልበት መልካም ይሆናል። ከሌሎችም ጋር ለተማሪዎች እንደዚህ አይነት እድል ቢኖር። የሰላሌ ዩኒቨርሲቲ ተማሪ አሲያ ከሊፋ የ2025 የህዋዊ ሲድስ ፎር ዘ ፊውቸር ዓለም አቀፍ አምባሳደር ሆና መመረጧ የትጋቷና የልፋቷ ውጤት በመሆኑ ለተማሪ አሲያ እንዲሁም ለሁሉም የዩኒቨርሲቲው ማህበረሰብ በሙሉ እንኳን ደስ አላችሁ እያለ ለተማሪዋ ወደፊት ስኬትም መልካም ምኞቱን ከወዲሁ ይገልጻል። በጣም አመሰግናለሁ። የሰላሌ ህዝብ ግንኙነትን በጣም ነው ማመሰግነው። ያው በዋነኝነት ህዝብ ላይ ወጥቶ እንደዚህ በተለይ ከመጀመሪያው ጀምሮ ቮት ማስደረጉም የተለያዩ ነገሮች ላይ ትልቅ ሮል አለው ህዝብ ጋር ማድረሱና በጣም አመሰግናለሁ። ውድ ተመልካቾቻችን እስካሁን ወደ እናንተ ስናደርሰው የነበረው ፕሮግራማችን ይህን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ከጋዜጠኝነትና ኮሙኒኬሽን ትምህርት ክፍል 4ኛ ዓመት ተማሪ ብርሃኑ ለፋቸው ሲሆን ካሜራማንና ቪዲዮ ኤዲተር ሙሉቀን ታፈሰ። የፕሮግራማችን ከፍተኛ ኤዲተርና ዳይሬክተር ዶክተር የሽመቤት ቦጋለ ነበርን። ሰናይ ጊዜ። የሰላሌ ዩኒቨርሲቲ የህዝብና የውጭ ግንኙነት ዳይሬክቶሬት